ጥሩ ነው። ያኔ የመማናጫጫቂ ይሄ እንደ ድሮ አይደለም። ተከባብረው ደስ እንደሚሉ እኛ ስንጀምር እነሱ መለየት ይጀምራሉ። አሁን ታያለሽ በጣም እየተቆጡ ስለሆነ ነገ በፍቅር ተቃቅፎ ምናምን እየተሻሹ እየሳማት ምናምን ጎንጯን በቃ ጸጉሯን እየደባበሰ ይመጣሉ። ኖ ነገማ ከርዛትኛ ጋር ነው የሚመጣ ሊጨርስ ብሎ ይዘጋል። ግን ደስ ይላል። ያኔ እኔ ምንም የዛሬውን እኔ ደስ ነው ያለኝ በሁሉም ነገር። ይሄ እንደ ድሮ መረበሽ ምናምን የለም። ሁለቱም ቢቅላሰለሱ ምናምን ያው የስራው ባህሪ ነው። ለምጃቸዋለሁ። ለዛ ካላስ ምንም አይመስለኝም። ጀመር እኔ በቀደም ያልተለያዩ ሰዎች አሁን ይለያያሉ ብሌ እነሱ እኛ ላይ ታሻሽ እንደ አንደኛ አልቃሻ ዳንገኛ አልቃሻ አንቺ አልነበርሽ። ዛሬ ስራ ነው አልሽ። እግዚአብሔር ይመስገን አንቺ ነበርሽ እኮ ፍሬ። ቆይ አሁን ልንገርሽ ልጅ አለ ተብሎ እንኳን እንደዚህ ፈተና የምናባቱ ከየት የመጣ ልጅ ከካብጭ እሷንማ ዘመነሱ ታጅራ ሄደው ይጨርሱ። እንደዚህ ብሎ አያወራም። እኔ አሁን ከዱሮ የምሰለማቀው ሲጀምር እኮ ገበናው ዛሬ የሚባል ነገር የለም ማለት ኮች ሲቀጥል ደግሞ ማለት ነው ሪል ነገር ወደ ሚዲያ አይወጣም። እንዴና አይወጣም። ይህን ኧረ ምንም የለም እናቴ እኛ ኮራን በእናንተ እኛም ኮራን። ታገቢኛለሽ ወይ ቢሎ ዘፈን መክፈት ነው። እንደዚህ ከሆነ ታዲያ የተረዳችሁት ላልተረዱ ጓደኞቻቸው ውር ይላሉ ይወጡና ዛሬ ስራ ነው ስታያቸው ዋይ ኧረ ዝም በሉ። እኔ ከታች ነበረ እንደ አቆሙት በአንድ አቆሙት። ይሄ ነገር እንደሚመጣ አላወቁም። ቆይ አይደለም አለምዬ፣ በዚህ አላወቁም ይሄ ነገር እንደሚመጣ። ጥያቄ ጥያቄ ተጠሎ የታለፈ ነገር ነው። ይሄ እኮ ነው ሰው እኮ ምልሽ እኮ ለዚህ ነው ደስታ ብቻ ማየት ይፈልጋል። ይህች ልጅ እኮ ህይወት ነው ነገር ምትኖረው። ልጅ ይመጣል እኮ የሆነ ነገር ሊጠይቅኝ። አሁን እነሱ እንኳን አብሮ ብዙ ቆይተዋል በጓደኝነት። እኛ ሴቶች ኮሜንት የሚሰጠው ሴቶች ቆይ አንድ ወንድ መጥቶ ለአግባሽ ምናምን ሲተረጂ እሺ እንላለን ቶሎ፣ ወይ ደግሞ ተረጂ ያውም ልጅ አለክ ተብሎ በውሸት ስሙ ጠፍቶ ያውም ልጅ አለክ ተብሎ የልጅ አባት ነው ብላ ከቡታጅራ አዲስ አበባ የመጣች። እነዚህ እኮ ሴቶች አይደሉም። ምድረዶን ቆሮ በጣም ለነሱበት እኔ አንድ ስልክ ብቻ ሜሴጅ አገባሻለሁ ብሎ ሰው ሲጽፍላቸው እሺ የሚሉ ነው የሚመስለኝ እኮ። እሺ ብሎ ብር የሚልኩ ስለምንወዳቸው ብቻ የሆነ ዘለው እንትን ይበሉ አይደለም። ትክክል ናት። ብዙ እኮ እኛ ማናውቀው ካሜራ ላይ ያልወጣ ብዙ የሚስተካከል ነገር አለ። ይሄም ብቻ ሳይሆን በቃ የሆነ ሀሳብ ይኖራታል። እንዴ ውስጧን እኮ የተረዳ ሰው እኮ የለም። ገባሽ? እሱም እየፈራ ነው። ያ እሱም እኮ ተናግሯል። አብረን ሆነ ማስተካከል እንትን አውቃለሁ አሁን እንዳልሆነ ጊዜው እኮ ብሏል። ለምን ቢናገሩትን ነገር ዝም ብለን ቪዲዮን ማልቀሷን ምናምን ሳይሆን ከአንደበታቸው የሚወጣን ቃላቶች ነው እኛ መያዝ ያለብን። እኔ በፊት ዝም ብሎ ቪዲዮን ብቻ ነበር። አሁን ግን እያንዳንድ የሚያወጡትን ቃል በደንብ አድርጌ ነው የምሰማው። ገብቶሻል? እኛ እኮ ያላገባን ሰዎች ብንኖርም እኮ ህይወት እግዚአብሔርን ህይወት በቃ መጋባት ማለት እኮ ዛሬ ተጋብተን ነገ ማየ ምንድን ነው ያልሽው? አትለፍልፊብኝ ፍርዬ በእናትሽ። ቃል ሰው እንዳይሰራ አትለፍልፊ። ምንድን ነው ያለችው? መሀላ ቀንሽ አትማይ እያለች መሀላዊ ቀንሱ እያለች ነው። መሀላማ እሱ ግን እኮ ቁም ነገሩን ነው ባይዛዌ። እሱ ዛሬ ቁም ነገሩን ነው ይመስለኛል ጥያቄው። መብያ አንቺ አናታም እዚህ ሆነች ነው ኮሜንት ምን ታለ የምትጽፊው? ነይ ውጪ ነው ስለእምነታቸው እኛ እንኖርላቸው ከአንቺ በላይ ያውቃሉ ወይ መስሎሽ ነው? እንኳን እነሱ ዝሙት እየሰሩ ማርያምን እያሉ አይደላቸው ታያቸው። እሱ ሳይሆን ወደ እሱ አልገባም። ይሆንልሽ
እኔም አሁን አንዳንዴ ምን ነው አልቅሱ ብዬ እኮ ነው። እኔም አንዳንዴ በውሸት እኮ አልቅሽ የኔና መግድዬ ጨፈጨፊ ነገርስ ምን አልኩት እኔ ወይ ታገቢኛለሽ ወይ ብሎ ዘፈን ክፈቱ በእናትህ። እኔ ናንቺ ቆይ እኔ ወጣ እናንተ ዘፈን ደግሞ ዛ እንትን አትበይብኝ ቁጭ በይ። ጉድ እኮ ነው። ይቺ ማማቱ ጥሩ ነገር እናወራ። ማማት እንጾም በእናታችሁ ተው ግን አትፈ እኔ እንደዛ ነው ያልኩት። ማይናደድ ነው ማናድድሽ። በነገራችን ላይ ቅድም እኔ በህማማት ለምን አነሱት ነው እንጂ አይስላ አላልኩም። ግን ይሄ ጉዳይ የት ነው ያለው? ጥያቄ ይሄ ጉዳይ የት ነው ያለው? ቡታጅራ አይደል? ለዛ ሄዱ እኮ ነው። እናንተ ምን ሆናችሁ? ለበዓል እየሄዱ አለ ቡታጅራ እኮ ለዛ አንድ ላይ ጨርሶ ፍሬ አንድ ላይ አጥርተው እኮ ሊመጡ ነው። እነሱ ዝም ብንላቸው እነሱ ዝም ቢሉ እኛ እዚህ እንኮተኩታቸዋለን። እንዴት ዝም አላችሁ? ያ ነገር ይደረሰ እያለን አናስቀምጣቸውም። እኛ እናገራለን። በኋላ ደግሞ እኛ መልስሳቸዋለን። ሰላም ሳላትም እንዴት አምሳላት ይቅርታ አልጠየቀችም? የሆነ ነገር ይኖራል ብሩ እና አሁን ዛሬ እነሱ ማግኘት አለብን ብላለች። ዛሬ ሄጂ አምሳላት የመጣች ሰዓት እኮ ተናግረናል። መቼ ጠራ ነገር አለ? እኛ ይሁን ብለን ዝም አልን እንጂ እኮ ብለህ ብያለሁ። ዛሬ ራሱ ሁሉንም ማግኘት እፈልጋለሁ ስትል በውስጣችን ያለው ይቺ ልጅ የሆነ ነገር የምትናገረው አለ እያልን እየተጨንትን እያልን ነው። እነዚህ ልጆችን እኛው እንናገራለን። እሱም ብቻ ተይ፣ አዲስ ነገር አለ። ልብስ አሰፍተናል። አቦይ ፋሲካ ላይ ዳግመትን ሴልስ ልፈልፋል ነበር። ያንም መሰተናል። ለፍሬ ነው እኔማ በጊዜ ቁጭ አልኩ እኮ በቅድዬ ጊዜ ሪስተሽ ቁጭ አልኩ እኮ እነሱ ያደረጉት ልክ ናቸው። ተዋቸው እንላቸው። አይናይም እንዲህ አንልም እያልን አንናገራቸው። እነሱ ስለማይለያዩ በደንብ አድርጌ ነው ማለት አልሳደብ ምን አለን በደንብ አድርጌ ያለ ሁለቱንም ወዳቸዋለሁ። አራት በኋላ በደንብ ተጣልቶ አያውቁም እኮ ሀይሚና ብሩኬ አንድ ቀን ተጣልቶ አያውቁም። አንድ ቀን ቢጣላ ካሜራ ጀርባ እኛ እኮ መግድዬ ፍቅር ስለሆነ ሰላም ስለሆኑ ዝም አለ እንጂ 3 ወር ሙሉ እኮ ሄደሽ ረግጬዋለሁ። እኔ ሰድቤዋለሁ 3 ወር ሙሉ ማለት ሁላችንም ተከፍተናል። ተናግረናል። ያን ጊዜ አናግሩማ ስራ መሆኑን ማጥራት የባሏን ስም ደግሞ ማጥራት አለባት። እኛ እነሱ ቤተክርስቲያን ገዳም ሲሄዱ ዝም አለን። ይቅርታ ሲጠይቃት ዝርታውን እንጂ የእሷን ደስታ ስለምንፈልግ እንጂ እኮ እኛ ሰዎች ነን። ከኔ ጭምር ነገር እንዴት ሆነ የዲኑ ነገር እንዴት ሳታጣራ አገባሽ? እና ወደ እሷ ሊዞርባት ሊበላ ነው እንዴ? ጎበዝ ኔ ጀግና ኔ ስማት ዛሬ ለማስተዋል ስራህን ነው እንጂ ሊሄዱ ነው። አመቅያ የለ ሁለቴ ለዚሽ ገፈር ሰው ብለው ይሄዱ ጨራርሰው ይምጡ ጣጣቸውን። ሽማግሌውንም ልኮ ይምጣ። እኛም ደስ ይለኛል። እኔ ምን አገባኝ? 3 ወር ምን አይሰራ አዲስ አይሰራ በቅድዬ በቃ ጨራርሰው ይምጡና ፕሮሚስ ምናምን ያርጉልንና በአርሴማ መርዘጋሽብኝ። እሺ ፏ እንበልኛ በቃ ብሩኬና የሚዬ በዓልን ብቻ አደራ ፏ ብለን መጣብላችኋል። ፏ ብላችሁ አበሻችሁን ለብሳችሁ እንድትመጡልን እሺ። ቡታጅራ ሄዳችሁ ሌላ ነገር እንዳይፈጠር በቃ ያለውን ነገር አጣራ። አንተም ስምክ ይጣራ። ዱባይ ጊዜ ያለቀስኩን ባይራሱ አሁን እየቆጨኝ ነው። ቁጭት እያደረገ እኔ ደግሞ እና እነሱ ተጣልቶ አያውቁም። እኛንን እዚህ እንዳይጥ የምንባላ ወተሽ ግን አላት። ወተሽ ግን ከአንድ ሰው ጋር ነገር ብታመጭብኝ ክፍት አድርጎ በሩን ብሎ እኮ ወጥቶ ሄደ። አይነቱ ስታይ ነበር እንደ የኔ እናት። ከዛ ንሳ አተኩራ ስታይ ነበረ። ምን እንደ እስቲ ምንድን ነው ብላችሁ ነገሩኝ። ያንን ፎቶቸውን ነው ገና የተገናኙበትን ጊዜ። አንቺ ቃል ልጅ ምን አለበት ባሬ ምን ስራ ተኩራ እያይሽ ነበረ። እኔ ምን ቆይ ግን ነገሩ ሊቀጥል ነው ወይንስ ሊጨርሱ አስበው ነው? ሊጨርሱ ተጨርሱ ነው። ሊጠራ ነው። ሁሉም የተነሳው ሰሩ ደስ ይለኛል። ለፍቅር ስር አንቺ ባናትሽ እንዳልተክልሽ ዝም በይ እስኪ ነቅዲ።
ተጣራ እንዴ ፍቅሬ? መች ተጣራ? አልተጣራም እኮ አልተጣራም። ሁሉም ሲንቀሳቀስ ጊዜ አመመኝ ደግሞ ብጥብጥ ሊነሳ ነው። ግማሹ ጋር ደግሞ ሊቀጥሉበት ነው። ሊቀጥሉ ሊሰሩ ነው። ፋብዬን ያየሁት እናቴ ዛሬ ለምንድን ነው ደግሞ ሀይሚን የዘቀዘቃት? እሺ እነሱ መዘቅዘቅ አልፋ ያውቃሉ። ግን የብሩኬ እህቶች ሁለቱም ላይ ነው እንትን ያለው እያሉ ሰምቻቸዋለሁ ላይ ብሩክም የችኮላ ነገር ጥሩ አይደለም፣ ለምን ይሄን አደረገ እያሉ እየተወያዩ በፍቅር እየተወያዩ ነበር። እናቴ ደግሞ ታዲያ ማለደም ተለጥፈዋሉ። ታቸው እባክሽ ዘቀራለሽ ደግሞ ለሰው እንዴት ናቸው? ፋፊያ እንዴት ነሽ? ፋፊያ እንዴት ነሽ? ምን ነው ዘገየሽ? አውርቼ ከደከኝ በኋላ መጣሽ ሳታግዢ። እስቲ ፋፊያ አውሪኝ መጣሽ እንደውም አረጋገች። ወይኔ ሳሚ አሽሙር እንዳታወሪ በግልጽ አውሪ። እሺ እኔ አሽሙር አልወድም። ፋፊዬ ደግሞ ሳታግዢ አሁን ገና መጣሽ አልኩኝ።